ሽንታችሁን አውል ራስችሁ ያላደዘኝ ሽንትማ ምን ተደረገልህ? መጀናጀንስ ነበረ? መጀናጀን ከሴት ጋር መጀናጀን ወራ ምን ላደርግ መጥቶህ? አኖ ወይፈን ነው ሀላባት በሬ ተራራ ይታረሳ ነው ወይ? የተወደዳችሁ ኢትዮጵያውያን ኤርትራውያን ያበደ ቪዲዮ ሰርቻለሁ። ይሄንን ቪዲዮ እስከ መጨረሻው ሰዓት ድረስ ካያችሁት እርግጠኛ ነኝ ትወዱታላችሁ። ወደ ቪዲዮ ስለ ድሮ አጫውተኝ። በ71 አንጦት 75 እስከ 75 ነው የተዋጋህ? አንተ እስከ 75 ነው የቆየህ? ኋላ ተመርሸሉ 4 አመት ነው ቆየሁ። ረጅም ነው። ተሎ ነው የመጣው። ኋላ ቆውረት ዘመቱ ደግሞ በአመቴ ነው የመጣው። መንግስቱ ኃይለማርያም ጥሎ ከዳ። በአመቴ መጣው። ወዴት ነበር እሱ የሄደ? ወዴት ነበር እሱ የሄደ? እንትን ዝምባባ ነው ሄዶ የገባ። ዝምባባ እስከ ዛሬ እኮ አለ አለው አለ። አልሞተም። ጥይቱ አልወጣችልህም? የለም አለ። ከጎንህ ናት አለች። እሷማ ተቁባ ቁጭ ብላለች። የት ጋ ነው? ምንህ ላይ ነው? እዚህ ጉብሬ ላይ። አታምህም? ጎና አጥንቴ ነው እንጂ እሷ አታመኝም። ስጣይ ሲሆን ትግማለች። ቀረሷት ደህና ናት። ጎና አጥንቴ ነው 4 ተሰብሯል። ጎና አጥንቴ ሳር ፈሰስ ቀድ ሳር ፈሰስ አመች ስጥ ያለ ደም ያስተፋኛል። እንዴት ውሃ ጥሙ ከባድ ነበር። ውሃውን ጥማቱ ጥይቱን ሰላም ማረው። ውሃው ጥሙ ነው እንጂ አትረሳውም እሱን። ኦራ ዛሬ ቤተሰቡ ጋር አጣልቶ ሊገል የሆነ ውሃውን አድፋው። የተለየ ታሪክ አለ በዛ በጦር ሜዳ ዋ ነበረ። እንግዲህ ዘመን እየሻረው ይኸውልና እዚህ ሀገር ላይ የሰራው ታሪክ ከሆነ ህዝቡ ስለሚያውቅልህ ጓደኞች የሚነግሩት ሙተዋል አለቁ። ይህን አርጃለሁ ብዬ ብል ምን ታረጋለህ ዛሬ አንተ? ለእኔ ንገረኝ። እንደ ግል ነው አባትን መማረክ ነው። ማርቻለሁኝ። ምኑን እንደ ግል ማስጠናህ? በታሪክ ልትይዘው ነው የፈለግ? አዎ እዚህ ጋር እየቀረጽኩህ እኮ ነው። እየቀረጽኩህ ነው። ለዛ ነው የአስር አለቃ ማዕረግነት ሰጠው ነበረ። እኔ ስመጣ በቃ ገፈኩት። አንድ ቦታ ደግሞ አንድ ታንክ አባረን። ያ የእግዚአብሔር ስጦታ ነው። እኛም እንትን አላለም። ያን ታንክ በደሞ ተክረሹ ደፍተን በአፍንጫው ያን ታንክ ይዘን መጣ። ያ እኛ አይደለም እግዚአብሔር ፈርዶበት ነው። ዝም ብሎ ሲዝናና ነው ያገኛችሁት። አዚያ ውስጥ ጠላት ይመጣም ብሎ አላስበው። አረንዷን ያለቀች አንድ እጀ ታረቅ ውልቅ። እነ ረሽን ነሽ፣ እነ ጥይት ነሽ፣ እነ ማንኛው ድብል ነሽ። አንዳንድ ጌታ ያችን ውሃ ሲጠባ ያያውን ሲመስል ያዝናት። በውሃ የተነሳ አንድ ጥይት ሳይመጣቸው 6 ጓዶቻችን ተለዩ። አጠጡ እያለ እየለፈለፈ እዚያ ውሃ ላይ እንደው ዝም ብሎ በቃ ልጋደል ሆነ። እንደው ስምጫ ሆነ። አሁን በዚያ የተነሳ እነዚያ እየጠጡ እንዳለ አፋቸውን እየከፈቱ እንዳቡታ ምን ውሃ ሲጠጡ ጊዜ ነው እሷቸው እንዳተቃጡ። ደግሞ ውሃ ሲጠማፈውን ክርክጫ አርጋ አጠጣ። በበራ ምናልባት አሁን እድሜ እንትን ነውና አበራ የደረሰህ እንደሆነ መምህርነትም ሆነ ማንኛውን እዚህ ዓለም ላይ እንደኖር ኃይል አበራ ስጠድ በጣም ዋለልበት ቦታ ላይ ትደርሳለህ። የዛን ጊዜ ከተቻለ በሱቱን ይዘህ በሽኳሪቱ እየመጣ ያች በዚያ በስሙ ጠጣ። በሱቱን እየመጠበት ጠጣ እንጂ ውሃ ጠማይ በረ ባዶ ሆድን ጥላለ ፈርቅቶ ነው የሚጠጣ። ሽንታችሁን
እረስችው እያናደዘ ሽንጥማ ምን ተደረገልህ? አሁን እንደዚያ ሁነን ችግር አለን፣ ተጨነቅነን፣ ምን እንጠጣ? አሁን ሽኳር በጃኬታችን ችስ የተተመነ ነበር ዘና። አሁን በኮዳችንን የፍርሃት የጭንቅሸት ጠብ ትላ እንዲህ አድርገን ለግተን ጠብ ትላለህ። ጠብ ስትል ያችንን እናጠራቅምና በሽኳር እንዳለቀን ተውበታለን። በዚያ መተን ስንጠጣው እንዳል ብሎ በቃ አርዶን ይጥላል። አርዶን ነው፣ አይሰብረውም ሽኳሩ። ምሬት አለው። በጣም አሁን ያንን እንደዚያ አድርገን ጠጣነ እንጂ ውሃውን አሁን ያ ነው ጥቂቱ፣ ያ ነው ትዝ የሚለኝ። አሁን እኮ የረሳሁት ጊዜውን ብዙ ነው። እንደዚያ መጥቼ እንደገና ዘምቼ ነው ይህን ሳሉ አጠራቅማታለን። ስትመጣ የጭንቅሽንጠን ጠብ ስትል ለቀም ጠብ ስትል ያቺ አሁን በሽኳር ብንመጣት አንድ ጉንጭ አትበልጥ ስትረቅም አትበልጥ እና ነው የረሳሁትን ነገር የአዲስ አበባ ወጣት 10 ደቂቃ ክፍት ከቆየ ውሃውን አይጠጣውም። እንዴት ተበላሽቷል ነው የሚለው። ባለሙሉ አይዶ ያለ ባለሙሉ ጭንቅ አያውቅም። መጀናጀንስ ነበረ? መጀናጀን ከሴት ጋር መጀናጀን ወራ ምን ላደርግ መጣሁ? እዚያችን ጀና እንደው ሳሁን ነው እንጂ ባሌ ነው እንጂ ጀና መጀናጀን ምን ሸንትር ሴት ሳምን ተገጣ የለም አይደለም። ወራ 3 ዓመት ተቀመጥ 2 ጊዜ ብቻ ነው ትላለህ። አሁን ይሄ ቪዲዮ ማለት ነው ብዙ ሰው ያየዋል ተለቆ፣ አብይም ሊያየው ይችላል። ሀትኛውን ይህንን ለዶክተር አብይ መልእክት ንገረው። አሁን እንዴት አድርጌ ንገረው? እዚህ ጋር እያየህ ምኑን ነው የምነግረው? እንግዲህ ከውስጥ የተሰማህን እና የተላለፋል። እንደ አባትነት ከነገሩት ምን ብለህ ነው የኔ ጌታ? በአንተ ጊዜ እንዴት ኃይለ ሥላሴን አሳልፈን፣ ደርግን አሳልፈን፣ መለሰ ዜናውን ኢህአዴግን አሳልፈን፣ በአንተ ጊዜ እንዴት ህዝብ ሲቆላ፣ ህዝቡ እኮ እያዘነብን ያለው ዛሬ ህዝቡ ማዳበሪያ ሊበላው ሊጠጣውን አሳጣው አስወድዶ እዚህ ከውስጥ ቦርቧሪ አንተን ሁሉ ነገር አታውቀውም። የውስጥ ቦርቧሪ ግን በጣም የበሬ ዋጋ እየተቀበሉ ነው ያሉ። የእነሱ ማደጃ ነው የሆነ። የመንግስቱ ማደጃ እንኳን ቢሆን ግድ የለም ነበረ። ይህን ሁሉት ለምን አታስብም? ወደ ውስጥ ገብተህ ይህንን ነገር ለምን አትከታተልልንም? አሁንም ስለ እግዚአብሔር እባክህን ለህዝቡን ትርታ አንድ መንገድ ስጥልን፣ ስጠን። በጣም ነው እያለቅስ ነው ያለ ነው። ህዝቡ ካላዘነብህ አንተ ካሰበው ደረጃ ለመድረስና የጀመረውንም ለመገንባት ትችል ነበረ። አንተ መንግስት ነህ። መንግስትነትህ እየታወቀ እንዴት ፋኖ ወይፈን ነው? አላባት በሬ ተራራ ይታረሳ ነው ወይ? አባት በሬ ነው ተራራ የሚያርስ። ወይፈኑን ቢሆን የሚገርፈው አባት በሬ ነው። አንተ እንዴት የመንግስት ባላደራ ሆነህ ለህዝቡ ትርታ ለምን ሁሉን ነገር ጠለቅ አድርገህ አታየውም? ስለዚህ በሰማኝ ባዳመጠኝ አመሰግናለሁ። አደራውን ሰጥቻለሁ። ይደርሰዋል። አይ አይደረሰም። ይደርሰዋል። መረቱን ማን ያውቃል? አሁን ታውቀዋለህ አንተ? አውቀዋለሁ። እንግዲህ እንድትነግርህ የደረሰው እነግርሃለሁ። አሁን አቅርበው ነው የሚለው። አንተን አቅርበው፣ በስልኩ አቅርበው ነው። አቀርብሃለሁ። አቅርበው ካለ እንድቀርብና ምን ላይ ነው ችግሩ ይጠይቀኛል። እሺ